እኔ እውነተኛ ኦሮሞ ነኝ። የምራቸው እኮ ነው ግን እውነታቸው እኮ ነው። አንቺ እኮ ኦሮሞ ነሽ። ኦሮሞ አይደለሽም አንቺ ይላሉ። ቀስ ብለን እንደገባን ቀስ ብለን ብንወጣ ይሻላል ከእናንተ ቤት ውስጥ። እንዲያውም ባታዩ ይሻላል። ነቲ ይላል ኦማንጀሩ ችግሪን ጅሩ ተገላግለናል። አለማየታችሁ ራሱ ጥሩ ነው። ብታዩን ባታዩን ምን ጥቅም? 23,000 ሰው ቁጭ ብሎ ሲያይ 24,000 ሰው ቁጭ ብሎ ሲያይ ምን እንደሚያወሩ ራሱ ሊገባኝ አልቻለም። የእውነቴን እኮ ነው። ግን እዚህ ጋራ ታስደነግጡናላችሁ። እዚህ ጋራ የሆነ ነገር እዚህ ጋራ ደግሞ አጫሉን ታመጣላችሁ። እዚህ ጋራ ደግሞ ቀመርን ታመጣላችሁ። እዚህ ጋራ ድንቁን ታመጣላችሁ። በቁማችን ልታሳብዱን የተነሳችሁት ኦሮሞዎች ዱቄት እንዴት ነሽ? ይቅርታ እንዴት ነሽ ነው ያልኩሽ። ይቅርታ 24,000 ሰው ቁጭ ብሎ ሲከታተል እኔ አይኔን ፈጥጬ እንደዚህ ምን አላጫሉ ጉማ ምን አለ ምንድን ያለው? ኧረ ተርጉም ምን አገባኝ። ግን እኔ አንደኛ ቋንቋችሁን አይገባኝ። ኦሮምኛ ዋናው ኦሮሞ ለመሆን ቋንቋ አስፈላጊ ነው። ለምንድን ነው ግን እኔ ለኦሮሞ ግን እንዲምሆነው? ከዚህ ጭቅጭቃችሁ ደግሞ በቃ ንዝንዛችሁ ችግር 24,000 መንግስቲ ወይ ሜኒ ታይ ያጫሉ ዱበዳ ጂጂ ታይ እምቤኩ አምልጡ ቢባል እምቤኩ ቁጭ በሉ ቢባል እምቤኩ ታይ ዴሚ ቢባል ጦርነት መጣ ዘመዶች አለቀ ቢሉ ምንም አላውቅም። ያ ረቢ ጌቴ ዛሬ በጣም ተሰማኝ። ባዬ መታነን ኩባ ሌላ ጊዜ ምንም አይመስለኝም ነበር። ዛሬ ግን በጣም ተሰምቶኛል። አይስበል ወይ ኦሮምኛ እንዱበዱ አይስበል በጣም ተሰማኝ። ግን ዛሬ ምን አገባኝ እኔ በቃ አንደኛ ምን አገባኝ በቃ አልሰማ ቋንቋችሁ እኔ እኮ በቃ አማርኛ ነው የምሰማ አማርኛ ነው የማወራው በቃ ኢንዴማ ምን ማለት ነው ግን አንድን ዘር ለመሆን እኮ ቋንቋ ነው አይደል ወሳኙ? ዱቄስ you think about me የምሬን ነው። በጣም ተናደድኩኝ። ግን በጣም እንደዛ በህይወቴ ምንም አይመስለኝም ነበር ድሮ። ዛሬ ግን በጣም ይበሸቅኩትኝ። ደግሞ አንድ ቋንቋ እንደሚያቅሰው መቼ ነው አጫሉ የሚመጣው? መቼ ነው በሰማሁት እያልኩ ሲመጣ ምሬ መቀላቀል እኮ ነው ደግሞ አከሲ በቃ እኔ ወጥቻለሁ ከእናንተ ቤት ውስጥ ከዚህ በኋላ አንደኛ ምንም አልጠቅማችሁም፣ ምንም አልጠቅሙኝም። ምን ተጠቅሙኛላችሁ እናንተ? እንደሆነ ተባብራችሁ ጠላታችሁን ወዲያ አትሉ። በየቀኑ ቶፒክ ይሰጣችኋል። አንድ ዛሬ ደግሞ ቀመርን አመጣላችሁ። እናንተ አትስማሙ።
ተነጋግራችሁ ተስማምታችሁ ጦርነት አቁማችሁ እኔም አንድ ኦሮሞ አግብቼ እንዳልወልድ ዲሆ 45 ልገባ 3 አመት 2 አመት አንድ ወር ቀረኝ ኦሮሞ ባላ እንኳን አግብቼ ኦሮምኛ አልጋ ላይ እንዳያስተምረኝ ትንሽ እንኳን ዱበዱ እንዳላረግ በዚህ እኮ ነው ኦሮሞ እንደራሱ እኮ አይፈልገኝም ማለት እኮ ነው ለምን እሱ ቋንቋውን የምታወራ ሚስት ነው የሚፈልገው እኔም አልፈልጋችሁም ባካችሁ በቃ ማናችሁንም አልፈልግም ፖለቲካችሁንም አልፈልግም እናንተንም እንዱበድ ኢምበርባዱ ኦሮሞ ኢምበርባዱ ኦሮሞ ላንጉች ኢምበርባዱ ኦሮሞ ማን ኢምበርባዱ በቃ እንደልማዴ ነጫጩባ አገባለሁ ከእናንተ ጋር ጭንቅላቴ ተበጠበጠ እኮ እንዴ በነፃነት ሀገር ዝም ብዬ መኖር ስችል አንዴ እዚህ ጋር ድንቁን ታመጣላችሁ አንዴ ታየን ታመጣላችሁ አንዴ ብራኑ ጁላን ታመጣላችሁ አንድ ጊዜ አጫሉ ደግሞ ብር በላ ብላችሁ አምጥታችሁ ዛሬ ደግሞ ብር አልበላም ትሉናላችሁ ማን ኦሮሞ እኔ ኮንቲኒ ይዘኝ እኮ ነው ደም ግፊት እግዚአብሔርን ካልተጠነቀቅኩኝ ጤኖ ሴንቲሜትሪ ደም ግፊት ቀባ ጂጂ ሲንጎዳ ሲንጂራ አከሲዳ ስኳሪ ደም ግፊት ሀርት ቤቲ ዲያቤቲ አከሲ ብልጽግና ያ መጨረሻችን ኦሮሚያን አናገለግልም ሁላችንም እንዲህ እያልን ያ ሮዲጋ Und geht wieder? Ja, jetzt. Dankeschön. Geht wieder? Ja, jetzt. Also von halbe Stunde. Danke. Nervt mich nicht. Germaninya ከመማር እኔ ጀርመንኛ ከመማር ምን ኦሮምኛን ተምሬ ምን ነው ግልግል ለባልኩ ይኖረው 8000 ኪሎ ሜትር አቋርጠን መተን የሰው ቋንቋ እናወራለን አይሽ ብትዩ ራስሽ እኮ ኦሮምኛ አትችይም ራስሽ ደሞ ተርጉሚልኝ እላታለሁ ምን አላጫሉ ብዬ በማላታለሁ ዝግት አታረገኝም አህያ ሰሪ ሁለተኛ ኦሮሞ ደሞ ከጠየቅኩሽ ደሞ አንቺ ምን አላጫሉ እላታለሁ ጥቅም እስካሁን እንኳን አልመለሰች አይታ ዝም አለች አይገርም ኦሮምኛ መተርጎም በርቅ መሰለሽ ሁዱ አደቂ ትመጫታለሽ ለችግርሽ ጊዜ አዳሜ እዚህ ጄጄ አከስነንጎዴ ኦሮሚያ አከስነንጎዴ ብለሽ ትመጫለሽ ስገባልሻል የዛኔ እምቤኩ አንምቤኩ ትንሽ ነገር ሲለምኗችሁ እኔ የሆነ ሰዓት ላይ ነው ቸኩዬ ምን አለ እዚህ ጋራ ገብቶኛል እኮ አኒ ቤካ ያ ነፍጠኛ ምናምን ያለው አኒ ቤካ ግን ምን ብሏል እስቲ ትንሽ ተርጉም ይልላታል ጥርቅም ያስካን ድረስ ጥርቅም ማርጋይ ሁዱ ሀደኬ ኡፍቴ አቲ አኒ ምቢልቢላ አኒ ምቢልቢላ ለኪ እንዱበዱ አቲ ፕሮብሌም ይቀባ ጂጂኮ አከስነንጎዴ አከሲ ሁዱ ሀደኬ አይስወ በጣም ትገርም አንቺ ራስሽ አንቺ ራስሽ በቃ እኔ ኦሮሞ አልፈልግም እሱ ጋር አይደለም የሚኒሊክ ሐውልት ያለበት ጋር ሳይሆን የሚኒሊክ ሐውልት ያለበት ሳይሆን ነፍጠኛ ሲል የሆነ ነገር ከስር እኮ ነው ኮሜንት አንብቤ እኮ እረዳለሁ
ኦሮሞ በሙሉ በእንግሊዘኛ ስለሚጽፍ I'm proud you ምናምን ነገር ምናምን ብለው ሲጽፉ እሱን ያነበብኩኝ ኦኬ ጥሩ መንፈሴ ጥሩ ይሆናል ገባችሁ እኔ ራስ በቃ proud ምናምን ብላችሁ ስትጽፉ እናንተ ኮሜንት እኔም ካውን እኮ ምን ተናገረና ምን ተበጠበጠ ብዬ ነው እንጂ እኮ እኔ ለትርጉሙም እኮ ብዙል ከዛ በቃ ጥሩ ነገር ለኦሮሞ ህዝብ ተናግሯል ብዬ አይስፈር ዛሬ ባለቅስ ራሱ ደስ ይለኛል ትሽ ስታናድዱ ፍርዬ ያው በጣም ተናድጃለሁ አንብቤዋለሁ እኮ በኋላማ እኮ እንትን አልኩኝ እኮ እግዚአብሔርን በጣም የተናደድኩት